የዘንድሮ ፋይናሎች አብዛኞቹ ዋንጫ ከበሉ ረጅም ዓመት ለተቆጠራቸው ቡድኖች ነው እያደሉ የሚገኙት። ቀደም ሲል የእንግሊዝ ካርሊንግ ካፕ ዋንጫን ኒውካስትል በማሳካት ከረጅም ዓመት በኋላ ከዋንጫ ጋር መገናኘቱ ይታወሳል። ትናንት ምሽት በኮፓ ኢታሊያ ኤስ ሚላን ከቦሎኛ ባረጉት ጨዋታ ደግሞ ቦሎኛ በዳን እንዶይ ብቸኛ ጎል 1-0 በማሸነፍ ከ51 ዓመት በኋላ ከዋንጫ ጋር ተገናኝቷል ማለት ነው። ቦሎኛ እንግዲህ እንደሚታወቀው አምና ቶፕ 4 በመጨረስ ወደ ቻምፒዮንስ ሊግ ተመልሶ በዘንድሮ ቻምፒዮንስ ሊግ ጣሊያን ከወከሉ ክለቦች መካከል አንዱ ነበር። ቪንሴንቶ ኢታሊያኑን ወደ አሰልጣኝነት መንበር አምጥቶ ዘንድሮም ቲሙን በተሻለ ሁኔታ ለማነቃቃትና ለማጠናከር ሙከራ አድርጓል። እንግዲህ ከኤስ ሚላን ጋር ትናንት ምሽትም ያደረጉትን የዋንጫ ጨዋታ የኮፓ ኢታሊያ ዋንጫ ጨዋታ ስዊዘርላንዳዊው ዊንገር ዳን እንዶይ ባስቆጠራት ብቸኛው ግብ የሚላኖችን ሀርት በመስበር ሻምፒዮን መሆን ችሏል። እንግዲህ ኤስ ሚላን ኢንተር ሚላን ሰሚፋይናል ላይ በደርሶ መልስ ጨዋታ ጥለው ከማለፋቸው አንጻር ለዋንጫው የበለጠ ተጠባቂ ቡድን ሆነው ነበረ። ነገር ግን ቦሎኛ ጨዋታውን በማሸነፍ የ2025 ኮፓ ኢታሊያ አሸናፊ መሆን ችለዋል።